ዛሬ የተገኘ ነው በነጌሶ ቀበሌ ነው። ይህ አካባቢ እንግዲህ እንደሚታወቀው ለሁለት አመት የጸጥታ ችግር አጋጥሞት ከሁለቱም ብሔረሰብ ዞን ከአማራ ብሔረሰብ ዞን ከኦሮሞ ብሔረሰብ ዞን ከአማራ አዋሳኝ አካባቢዎችም የጸጥታ ችግሩ በተደጋጋሚ ያበሳቆለው አካባቢ ነው። ከሁለት አመት በላይ ያደረ መሬት ነው አሁን የተገኘንበት አካባቢ። ይሄንን የጸጥታ ችግር በመቀልበስ ማህበረሰባችንን በማወያየት እዚህ አካባቢ ከሁለት አመት በፊት አድሮ የነበረውን ማሳ በድጋሚ ወደ እርሻ በመቀየር አሁን እንደሚታየው እንግዲህ ይሄን የመሰለ በጣም የሚያምር በሰብል የተሸፈነ መሬት ለማየት ችለናል። ይሄን ስናደርግ እንግዲህ አጠቃላይ እዚህ ቀጣና የጅሌ ጥሙጋም የፍራታና ግድም ወረዳም በከፍተኛ ኮሚትመንት ነው ወደ ስራ የተገባው። አህመድ ሞ ይባላል የጅሌ ጥሙጋ ሚሊሻ ኃላፊ ነኝ። ያው ይሄ መሬት ነጌሶ ቁጥር 2 ነው። ነጌሶ ቁጥር 2 በብዙ አመታት ያደረ መሬት ነው እና በጋራ ከጅሌና ከፍራታ ግድም ጋር በመሆን ይሄ መሬት እንዳርስና አምና እንዳስጀመር ነው ደግሞ አራሙን እንዳስቀጠል ነው። አሁንም ደግሞ እህሉ ደርሶ ፍሬውን አይተን እዚህ ደርሰናል። ለወደፊትም ደግሞ ቀጥለን ይሄን እህል ደርሶ ወቅተን ወደ ጉድጓድ የምናስገባ አላህ ያርግንና አሁን ያለው ሰላም አንጻራዊ ሰላም ያለው በሁለቱ ወረዳ ማህበራት ሚሊሻዎቹ ሰላም አስከባሪዎችን እዚህ በማሰማራት ያለውን ማህበረሰቡ ደስተኛ መሆኑና በቅንጅቱ ይሄን አልደርሰናል። እጅጉምን ከፌ ከኤፍራታ ግድም ወረዳ ግብርና ጽሕፈት ቤት ነጌሶ ጀዋሃ ነጌሶ ቀበሌ ላይ ከዚህ በፊት በጸጥታ ችግር ምክንያት ካደረ መሬት ወደ 200 ሄክታር በላይ ያደረ መሬት ነበረ። ከዛ ውስጥ 110 ሄክታር በላይ በማረስ በወረዳ በጀት ቀበሌው ወደ ልማት እንዲገባ ያደረግንበት ሁኔታ ነው ያለው። በአሁኑ ሰዓት ቀበሌው ላይ ከ530 ሄክታር በላይ እስከ 580 ሄክታር የሚገመት ጥቅል በማሽላም በጤፍም በማሾም እንደገና ደግሞ በተለያዩ ሰብሎች የተሸፈነበት አጋጣሚ ያለውና ጥሩ ሰብል አቋም ያለው የሰብል ሁኔታ በአሁኑ ሰዓት እየጎበኘን እያየን ያለንበት ሁኔታ ላይ ያለው። ሰላሙ በዚሁ ከተረጋገጠና ሰላሙ በዚሁ የሚቀጥል ከሆነ ጥሩ ምርት ይኖረዋል። የተሻለ ምርት አምርተው አርሶ አደሮችም አሁን በተረጋጋ መንፈስ ቀበሌያቸው ላይ ወይም መኖሪያ ቤታቸው ላይ ኖረው የተሻለ እንትን ያደርጋሉ። ቀሪውን ያደረ መሬትም አለ። አሁንም እሱን በቀጣይ በሚቀጥሉት በተለይ በያዝነው አመት በተጃለ መጠን በካፒታል በጀት ለማረስ ከወረዳ ጋር አመራሮች ጋር በመነጋገር ወደ ስራ እናስገባዋለን ብለን እናስባለን። ስለዚህ በአሁኑ ሰዓት ያለው የሰብል ቁመና በጣም ቆንጆ። አሁን የተከሰቱ አንዳንድ የሚያመላክቱ እንደ ግሪሳ እንደገና ደግሞ እንትን አለ ጤንዚዛ አለ። ጤንዚዛውን በግል እንዲከላከሉ በተመሳሳይ ደግሞ የግሪሳውን ወፉ ይሄ ወረርሽኝ ነገር ስለሆነ በቀጥታ ለዞንና ለክልል ታውቆ ከፌደራል ቀጥታ መጥተው የሚረጩበትና ሰብሉን እንዳይበላ ምርት እንዳይሰጥ እንዲያደርጉ የሚችሉትን እነዚህን ተባዎች የምናጠፋበትን ሁኔታ እያመቻቸን ነው። ሪፖርትም ሰጥተናል። ከዛ በኋላ አሁን ምላሹን እየጠበቅን ነው። ለምን በወረዳ ደረጃ የሚሸፈን ስላልሆነ በቀጥታ ፌዴራልና ክልል እንዲሁም ዞኑ ጣልቃ ገብቶ የተሻለ የመከላከል ስራ እንሰራለን። በቀጣይ ማህበረሰቡ ተፈናቅሎ ወደ ቀዬው ተመልሶ ከዛ በኋላ የእርሻ ስራ ተጀምሮ ነው በትብብር እዚህ የተደረሰውና ይሄ አካባቢ እንደምታዩት እጅግ በጣም የሚያምር ለእርሻ ስራ በጣም ምቹ፣ በተለይ ሁለቱ ቀበሌ ጀዋሃና ነጌሶ የእርሻ መሬት በጣም ምቹ በመስኖ የሚለማ ለም አፈር ያለበት አካባቢ ነውና ይሄንን በጋራ መጠቀም ሰላም እንዲመጣ መስራት ይጠይቃል። እዚህ አካባቢ እንግዲህ ይሄን ሲሰራ በርካታ ችግሮች አሉ። እነዛን ችግሮች ከማህበረሰባችን ጋር በጋራ ሆነን የቀጣናውን ሰላም በማረጋገጥ አንጻራዊ ሰላሙን ወደ ዘላቂ ሰላም በመቀየር አሁንም እዚህ ቀጣና ላይ ችግር ለመፍጠር የሚታተሩ ኃይሎች አሉ። እነሱን ኃይሎች ሀይ በማለት በአስተሳሰብም በመታገል ይሄን አስተሳሰብ የጽንፈኝነት አስተሳሰብ አሸንፈን የልማት ቀጣና እንዲሆን ለማድረግ በጋራ እየሰራን ነው። ለዚህ አጠቃላይ የአካባቢ ማህበረሰብ የጸጥታ መዋቅሩ የሁለቱ ወረዳ አመራር የከፈለ ያለው መስዋዕትነት እጅግ በጣም ከፍተኛ ነው። ይሄንን ትብብር አስቀጥሎ ይሄን ሰብል መሰብሰብ ይጠይቃል። ሰብሉ እስከሚሰበሰብ ድረስ ቅንጅቱ መቀጠል መቻል አለበት። እዚህ አካባቢ ያሉ ጥፋቶች መቆም መቻል አለባቸው የሚል መልእክት ነው ያለው።